ዜና በጉራጌ ዞን አበሸጌ ወረዳ 3 ወጣቶች ፋኖ ናቸው ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናቸው በሚል ውንጀላ ተገደው እንዲወርዱ ከተደረገ በኋላ በግፍ መገደላቸውን የአካባቢ ምንጮች ተናግረዋል። ሙሉ መረጃውን ይዘ አዲስ አበባ የኦሮሚያ ክልል ዋና ከተማ ልዩ መቀመጫ ትሁን የሚለው ምክረ ሀሳብ አሁንም የልዩነት ማዕከል መሆኑ ተነገረ። በዚህ ጉዳይ ላይ ስምምነት ላይ ያልተደረሰበት ምክረ ሀሳብ መሆኑ ተገልጿል። በአነጋጋሪው ምክክር ጉባኤ በርካታ ሀሳቦች እየተነሱ ሲሆን ቀጣዩ የመንግስት አስተዳደር ስርዓት ፓርላመንታዊ ሆኖ ፕሬዝዳንቱ ከፓርላማው ይመረጥ የሚል ምክረ ሀሳብ በብልጽግና ቀርቧል። ተጨማሪ ዘገባውን ከኛ ጋር ስትቆዩ ትሰማላችሁ። በገዢው ብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ውስጥ የኦሮሞ ብሔር ተወካዮች ቁጥር ከሌሎች ብሔሮች ተወካዮች አንጻር ብልጫ ማግኘቱ ተገቢ መሆኑን ጠቅላይ ሚኒስትሩ አስታወቁ። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉት ቃለ ምልልስ ይህንኑ ማረጋገጫ ሰጥተዋል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ ኢራን ለገደለቻቸውና ለጎዳቻቸው ሰዎች ካሳ መክፈል አለባት ሲሉ ፕሬዝዳንት ዶናልድ ትራምፕ ገለጹ። ዝርዝር መረጃውን ይዘናል። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ በጉራጌ ዞን አበሸጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረገ በኋላ በግፍ መገደላቸውን የአካባቢ ምንጮች ተናግረዋል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙትም የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተጠቁሟል። ንጹሃኑ ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል። የግፍ አፈጻጸሙ በዚህ ብቻ አላበቃም። ገዳዮቹ የሟቾቹን አስክሬን ወደ ትውልድ ቀያቸው ናቻ ቀልቲ ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ቅልቀላ ጥለው እንደነበር ተገልጿል። በዚህ ምክንያት የተገደሉ ሰዎች እጃቸውን እንኳን ሳይፈታ ለ3 ተከታታይ ቀናት ክፍት ቦታ ላይ ተጥለው በእንስሳት እንዲበሉ እዛው እንዲቆዩ ተደርጓል በማለትም ሁኔታውን አስረድተዋል። አስክሬኖቹ በተለይም ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለማየትና ለመለየት ጭምር የሚያስቸግርና አሰቃቂ እንደነበርም ተሰምተዋል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባው ግን የዜጎች ህይወት በዚህ መልኩ በስውር ማለቁንና ኢሰብአዊ ጥቃት መፈጸሙን ማህበረሰቡን ለከፍተኛ ሀዘንና ስጋት ዳርጎታል። አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚለው ምክረ ሀሳብ አሁንም የልዩነት ማዕከል መሆኑ ተነገረ። በዚህ ጉዳይ ላይ ስምምነት ላይ ያልተደረሰበት ምክረ ሀሳብ መሆኑ ተገልጿል። በአነጋጋሪው ምክክር ጉባኤ በርካታ ሀሳቦች እየተነሱ ሲሆን ቀጣዩ የመንግስት አስተዳደር ስርዓት ፓርላመንታዊ ሆኖ ፕሬዝዳንቱ ከፓርላማው ይመረጥ የሚል ምክረ ሀሳብ በብልጽግና ቀርቧል ተብሏል። በሀገራዊ ምክክር ጉባኤው አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚለው ምክረ ሀሳብ አሁንም የልዩነት ማዕከል መሆኑ ተጠቁሟል። ስምምነት ላይ ያልተደረሰበት ምክረ ሀሳቡ የአዲስ አበባ ከተማ ህጋዊ አቋም ጉዳይ አሁንም በተመካካሪው ዘንድ ልዩነት ተፈጥሮ የቀጠለ ጉዳይ ሲሆን ተጠናክሮ በቀረበው የስራ ቡድን ምክረ ሀሳብ ላይ አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በህገ መንግስቱ ይስፈር የሚል አማራጭ ምክረ ሀሳብ መካተቱም ተቃውሞ አስከትሏል። ይህንን ምክረ ሀሳብ ደግፈው የተከራከሩ ተመካካሪዎች ይህ ድንጋጌ በህገ መንግስቱ አንቀጽ 49 እንዲሰፍር መጠየቃቸውንም ሰምተናል። የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ኦሮሚያ ክልል በአዲስ አበባ ከተማ ላይ ስለሚኖራት ልዩ ጥቅም የሚደነግግ ሲሆን በምክክሩ ልዩ ጥቅም የሚለው ድንጋጌ እንዲቀር ስምምነት ላይ መደረሱን የገለጹት ምንጮች በንዑስ አንቀጹ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚል ድንጋጌ እንዲካተት መጠየቁ ተነግሯል። ለተመካካሪዎች የቀረበውን ምክረ ሀሳብ ተከትሎ በተሰጡ አስተያየቶችን በሁለቱም ወገን ማሳመኛ ያሏቸውን ነጥቦች ያነሱ ተመካካሪዎች ቢኖሩም አሁንም ስምምነት ላይ አለመደረሱ ተሰምቷል። በተመካካሪዎች የተነሱ አስተያየቶች ተካተው የአጀንዳው ምክረ ሀሳብ ዳግም እንዲቀር መወሰኑን የጠቀሱት ምንጮች በዋና የከተማው ህጋዊ አቋም በሚመለከት የቀረቡ 2 አማራጮች አከራካሪ ሆኖ መቀጠላቸውም አይቀሬ መሆኑ ተጠቁሟል። የመንግስት አደረጃጀትን ጉዳይ የተመካከረበት በሚገኘው የስራ ቡድን
ቀጣዩ የመንግስት አስተዳደር ስርዓት ፓርላመንታዊ ሆኖ ፕሬዝዳንቱ ከፓርላማው ይመረጥ የሚል ምክረ ሀሳብ በብልጽግና ፓርቲ አባላት እየተቀነቀነ የሚገኝ ምክረ ሀሳብ መሆኑ ተገልጿል። ፕሬዝዳንቱ በቀጥታ በህዝብ መመረጥ አለበት የሚል ሀሳብ የሚያነሱ ተመካካሪዎች መኖራቸውንም ተጠቁሟል። በሁለቱ ምክረ ሀሳቦች መካከል ያለው ልዩነት ስምምነት ያልተደረሰበትና ቀጣይ ምክክር የሚደረግበት መሆኑም ተሰምቷል። የፌዴሬሽን ምክር ቤት አወቃቀር ጉዳይ ሌላኛው ስምምነት ያልተደረሰበት ጉዳይ መሆኑን የገለጹት ምንጮች ሁሉም ብሔሮች በምክር ቤቱ እኩል ውክልና ያገኙ የሚልና ብሔሮች በ1 ሚሊዮን ህዝብ ተጨማሪ ወንበር ያገኙ የሚል ሀሳቦች በአማራጭነት መቅረባቸውም ተጠቁሟል። የፌዴሬሽን ምክር ቤት አባላት የሚመረጡበት ሁኔታ ደግሞ ሌላኛው ስምምነት ያልተደረሰበት ጉዳይ ነው ተብሏል። የምክር ቤቱ አባላት በቀጥታ በህዝብ ይመረጡ የሚልና አሁን ባለው አሰራር የክልል ምክር ቤቶች የፌዴሬሽን ምክር ቤት አባላትን የሚመርጡበት ሂደት ይቀጥል የሚል አማራጭ መቅረቡም ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉት ቃለ ምልልስ በገዢው ብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ውስጥ የኦሮሞ ብሔር ተወካዮች ቁጥር ከሌሎች ብሔሮች ተወካዮች አንጻር ብልጫ ማግኘቱ ተገቢ መሆኑን አስታወቁ። ይህ ማብራሪያቸውም ገዢው ፓርቲ በፖለቲካዊ ውክልና ዙሪያ የሚከተለውን አዲስ አቅጣጫ ቁልጭ አድርጎ የሚያሳይ ነው ተብሏል። ጠቅላይ ሚኒስትሩ በንግግራቸው የብሔር እኩልነትን ለማረጋገጥ በሚል ሰበብ ብቻ በፓርቲው ከፍተኛ አመራር ውስጥ ሁሉም ብሔሮች እኩል የስራ አስፈጻሚ አባላት ሊኖራቸው አይገባም በማለትም ወግተዋል። ከዚህ ይልቅ የፓርቲው የስራ አስፈጻሚ ኮሚቴ አባላት ቁጥር ምደባ ሊመሰረት የሚገባው የብሔረሰብ ጠቅላላ የህዝብ ቁጥር ብሔረሰቡ ለሀገር ግንባታ የሚያበረክተው አስተዋጽኦና ሀገራዊ ተሳትፎ በሚል ሁለት መሰረታዊ መስፈርቶች ላይ መሆን እንዳለበት አብራርተዋል። ይህ አቋም ከዚህ ቀደም በኢህአዴግ ስርዓት ይተገበር የነበረውን እኩል የብሔር ውክልና ወይንም የህዝብ ቁጥር ልዩነት ያላገናዘበና አራቱንም የጥምረቱን ፓርቲዎች እኩል የስራ አስፈጻሚ ኮታ የነበራቸው አሰራር ዳግም በይፋ የሻረ ነው። ከውጭ በተሰማ ሰበር መረጃ ኢራን ለገደለቻቸውና ለጎዳቻቸው ሰዎች ካሳ መክፈል አለባት ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ከአሜሪካና ከእስራኤል ጋር በተከሰተው ግጭት የደረሰብኝ ውድመት ይካስ ስትል ለጠየቀችው ቴህራን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንካራ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ በራሳቸው ትሩዝ ሶሻል የማህበራዊ ሚዲያ ገጽ ላይ ባስተላለፉት መልእክት ኢራን ካሳ ለመጠየቅ ያቀረበችው ሀሳብ አስደናቂ ነው ካሉ በኋላ ይልቁንም ቴህራን በተለያዩ ግጭቶችና በመንገድ ዳር ቦምቦች ለገደለቻቸውና ለጎዳቻቸው ሰዎች በሙሉ ካሳ መክፈል እንዳለባት አስጠንቅቀዋል። ቴህራን የሆርሙዝን ሰርጥ ለመክፈትና የጣሉባትን ማዕቀቦች ለማንሳት በሚደረጉ ውይይቶች ወቅት ባለፉት ወራት በደረሰባት የጦርነት ውድመት አሜሪካ ካሳ እንድትከፍላት ጠይቃ እንደነበር ይታወሳል። ፕሬዝዳንት ትራምፕ በአንጻሩ በአሜሪካ ተደራዳሪዎች በኩል ኢራን በውጊያ ላይ የተገደሉ የአሜሪካ ወታደሮችና ለተጎዱ ቤተሰቦቻቸው እንዲሁም በሀገር ውስጥ በነበሩ ተቃዋሚዎች ለተገደሉ የኢራን ዜጎች ጭምር ካሳ እንድትከፍል ጥያቄ በድርድር ወቅት እንዲቀርብ አዘዋል። የሁለቱ ወገኖች የካሳ ጥያቄ መወራወር የነገሰበትን ቀጠናዊ ድርድርና የሆርሙዝ ሰርጥን የመክፈት ሂደት ይበልጥ ያወሳስበዋል ተብሎ ተጠብቋል። ዜናዎቻችን አበቃን። በሰላም ቆዩን።